ዛሬ እንግዲህ ግብዣን ተቀብለናታል ማለት ነው። ቦቼ በጣም ደስ ብሎታል። እንግዲህ ሙሉ ፕሮግራሙን የማሳያችሁ ነው የሚሆነው። ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ መተናል ማለት ነው። በዛሬ ቪዲዮአችን እንግዲህ ግምዣይን ተቀብለናታል ማለት ነው። ግምዣና ቦቼ ተገናኝተዋል። እንግዲህ የሁለቱን ሲገናኙ ያሳዩትን ሪአክሽን እና የግምዣን ያቀባበል ፕሮግራም ሙሉ ቪዲዮ የማሳያችሁ ነው የሚሆነው ማለት ነው። እንዲሁም መጨረሻ ላይ እንግዲህ የግምዣና የቦቼ የቀለበት ፕሮግራም መቼ ነው የሚለውን እሱን መጨረሻ ላይ ነግራችኋለሁ ማለት ነው። ስለዚህ ቪዲዮአችንን እስከ መጨረሻው ማየት እንዳትረሱ። እንዲሁም ይህን ቪዲዮ ላይክ ካላደረጋችሁ አሁኑ ላይክ አድርጉት። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። አሁን እንግዲህ ግምዣን ተቀብለናት ሁሉም የአፍላ ፍቅር ተዋናዮች በሚባል ደረጃ እንኳን ደህና መጣች ያሏት ቪዲዮ አለ። እሱን አሳይቻችሁ እንመለሳለን። የትም እንዳትሄዱ። እናንተንም እንግዲህ ከሀገር ውጭ ያላችሁ እግዚአብሔር ፈቅዶ ወደ ሀገራችሁ እንደምገቡ ተስፋ አደርጋለሁ። ጥሩ ጊዜ አሪፍ ጊዜ እንደሚኖረን ተስፋ አደርጋለሁ። እዚህ ሁላችንም የተሰባሰብነው ላንቺ እና እንወድሻለን፣ እናከብርሻለን። ከዚህ በላይ ደግሞ ብዙ ነገሮች ከዚህ በኋላ እናሳልፋለን። እወድሻለሁ። ዌልካም ቱ አዲስ አበባ፣ ዌልካም ቱ ግምጄ። ሀገርሽ አበቃሽ። እንግዲህ ሁላችሁም እንደተመለከታችሁት ሁሉም የአፍላ ፍቅር ተዋናዮች በሚባል ደረጃ የእንኳን ደህና መጣሽ መልእክት እያስተላለፉላት ነበር ማለት ነው። ግምዣም እንግዲህ በጣም ደስ ብሏታል። ከሚባለው በላይ ሰርፕራይዝ ነበረ የሆነችው ማለት ነው። አሁን ደግሞ እንግዲህ ቦቼና ግምዣ ሲገናኙ ያሳዩትን ሪያክሽን እና ኬክ ሲቆርሱ ያደረጉትን ሪያክሽን የማሳያችሁ ነው የሚሆነው። እንግዲህ ሲገናኙ ያሳዩት ሪያክሽን በጣም ደስ የሚል ሪያክሽን ነበረ። ኬክ ምናምን ራሱ ይቀባቡ ነበር ማለት ነው። በጣም ደስ የሚል ምሽት ነበረ ማለት ነው። ቀጣይ ደግሞ እንግዲህ የአፍላ ፍቅር ተዋናዮች ሁሉም ተሰብስበው ለቦቼና ለግምዣ ሰላም ምኞታቸውንና እንዲሁም ዘፍነውላቸዋል ማለት ነው። እሱን ዘፈን አሰማችኋለሁኝ። ከዛ በኋላ እንግዲህ መጀመሪያ ላይ እንዳልኳችሁ መጨረሻ ላይ ደግሞ የቀለበቱ ፕሮግራም መቼ እንደሆነ ነግራችኋለሁ። ስለዚህ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ማየታችሁን እንዳትረሱ ማለት ነው።
ተገብቷል ጋይስ እኛ ተቀብለናል። ተገብቷል። ሳውዲ ገብታለሁ ከነ ቤታችን። ዌልካም ቱ ግብዣዬ። ኧረ እንዳይደፋ ብራ እንዲወጣበት በነገራችን ላይ ይሄ ሁሉ ነገር ከአሾስ ቢል ጋር ተነጋግረን ነው። አንተ ግን እንደዚህ ኤዲቲንግ ይቻላል አለን እኮ ማለት እኮ ነው። ኢትዮጵያ ሆነ ሰው አንተ ይቻላል። Best. ግምጄስ ያሬ ግምጄስ ግምጄስ ተቀብተን ነው አሁን Yes, I. Best. ግምጄስ ያሬ ግምጄስ ግምጄስ ተቀብተን ነው